ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦርሊያን ቹዋሜኒን የማስፈረም ከፍተኛ ፍላጎት እንዳለ ተዘግቧል። ቀያዮቹ ሰይጣኖች ቹዋሜኒን የካሴሜሮ ሁነኛ ተተኪ አድርገው እንደሚመለከቱት ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም የፈለገ ቢሆንም ለዝውውሩ መሰናክሎች መኖራቸው ተገልጿል። ተጫዋቹ በሪያል ማድሪድ የሚያገኘው ከፍተኛ ደሞዝ አንዱ የዝውውሩ መሰናክል መሆኑ ተዘግቧል። በተጨማሪም ሪያል ማድሪድ እሱን የመልቀቅ ፍላጎት የሌላቸው መሆኑ ዝውውሩን ሊያከብደው ይችላል ተብሏል። ለማንቸስተር ዩናይትድ ዝውውሩን ማሳካት ከባድ ሊሆን እንደሚችል ተጠቅሟል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ የተወሰኑ ጋዜጠኞች ምባፔን ጠል ናቸው ሲሉ ወቅሰዋል። የሚጽፉትን ነገር ሳይገነዘቡት የሚጽፉ ጋዜጠኞች አሉ በማለት የገለጹት ፕሬዝዳንቱ ምባፔ ላይ ለተነሳው ተቃውሞ ተጠያቂ አድርጓቸዋል። አክለውም ክላያን ምባፔ አንድ ጥሩ ጨዋታ ካልተጫወተ መደገፍ አለባችሁ ብለዋል። በዚህ ዓመት የተወሰኑ ጋዜጠኞች በምባፔ ጉዳይ ላይ በህዝቡ ላይ ጥሩ ያልሆነ ተጽዕኖ ፈጥሯል ሲሉ ተደምጠዋል። የዓለም ምርጡ ስብስብ የኛ ነው፣ ክላያን ምባፔም የዓለም ምርጡ ተጫዋች ነው ሲሉ ፍሎሬንቲኖ ፔሬዝ ተናግሯል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። እንግሊዛዊው ተጫዋች ጄምስ ሚልነር በ40 ዓመቱ ጫማውን መስቀሉ በይፋ አስታውቋል። በ16 ዓመቱ እግር ኳስ ተጫዋችነት የጀመረው ሚልነር 658 የፕሪሚየር ሊግ ጨዋታዎችን አድርጓል። ጄምስ ሚልነር በፕሪሚየር ሊጉ በርካታ ጨዋታዎች በማድረግ ባለ ሪከርድ ተጫዋች መሆንም ችሏል።